እንደነዚህ የሚያማምሩ ቪዲዮ ከየት እንደምናገኝ እኛ ራሱ አናውቅም። ድብቅ ነው ሚስጥሩ። ኤአይ ቪዲዮዎች በተለይ አሁን አሜዚንግ የማደርጉ ዓለምን የተቆጣጠሩ እኛ ስንቶቻችንን የምንችለው? እስኪ አሁን በማሳያችሁ ቪዲዮ የኤአይ ቪዲዮዎችን እንዴት አድርገን ዳውንሎድ ማድረግ እንችላለን? እንዴት አድርገን ማግኘት እንችላለን? ብዙዎቻችን የተቸገርንበት ይሄ አፕሊኬሽን ጉዳይ ነው። ስለዚህ አሁን በማሳያችሁ አፕሊኬሽን መጠቀም ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ አሁን የሚሰራላችሁን አፕሊኬሽን በደንብ አድርጋችሁ ካያችሁት በደንብ አድርጋችሁ የኤአይ ቪዲዮዎችን መፖሰት ትችላላችሁ ማለት ነው። በቀን ራሱ ምን አይነት ቪዲዮ ነው መፖሰት ያለብኝ ብላችሁ መጨነቅ የለባችሁም። ወይም የተለያዩ ነገሮችን መጻፍ አይጠበቅባችሁም። አሁን በጣም ሲምፕል ነው ዩቲዩብ ብቻ ከእናንተ የሚጠበቀው ኤዲቲንግ አሳምራችሁ ባነራችሁን አሳምራችሁ ከመጣችሁ በቀላሉ መቀየርና መለወጥ ትችላላችሁ። እስኪ አሁን አብረን እንያገር ማለት ኤዲቲንግ ጉዳይ አሰራር ነው የምንማረው ማለት ነው። አንድ በቀደም ያስተዋወቅኳችሁ የኤዲቲንግ አፕሊኬሽን አለ። ከሱ አፕሊኬሽን እንዴት አድርገን ነው የኤአይ ቪዲዮዎችን ዳውንሎድ የምናደርገው ወደ ጋላሪያችን። ከጋላሪያችን ዳውንሎድ ካደረግን በኋላ ኤዲቲንግ አድርገን እንዴት ነው መፖሰት የምንችለው? የኤአይ ቪዲዮዎችን ስናወርድ ከእናንተ ጋር የሚመሳሰል የኤአይ ቪዲዮ ከተጫነበት ያ ኮፒራይት ይዛችኋል። ስለዚህ ኮፒራይት እንዳይሰጣችሁ እንዴት ነው የሚያማምሩና በጣም አሁን ዓለምን እያንቀጠቀጡ ያሉ የኤአይ ቪዲዮዎችን ፖስት ማድረግ የምንችለው የሚለውን አሳያችኋለሁኝ። መጀመሪያ የምታዩት አፕሊኬሽን አለ ከኔ ጋር ታች መጨረሻ ላይ የምታዩት ፒንተረስት የሚለውን ከፕላይ ስቶር ላይ አውርዱት። የአንድሮይድ ስልክ ተጠቃሚ ከሆናችሁ ማለት ነው። እንትን ደግሞ አይፎን ተጠቃሚዎች ከሆናችሁ ደግሞ እኔ አይፎን ስለሌለኝ እሱን አያውቀውም። በወደፊት ግን አስተምራችኋለሁ ኢንሻአላህ። ግን አንድሮይድ ተጠቃሚ ከሆናችሁ ይሄንን ፒንተረስት የሚለውን ትጫኑታላችሁ። ቀጥታ ፒንተረስትን እንትን ላይ ዳውድ አድርጉ፣ ከፕላይ ስቶር ላይ ዳውድ አድርጉ። ከዛ እኔ ዳውንሎድ ስላደረኩት ሳይን ኢን ስላደረኩት እነዚህ ጃምቶኛል። ደግሞ ሳይን ኢን ካደረጋችሁ እናንተ በምትጠቀሙበት አካውንት ወይም በጉግል አካውንታችሁ ሳይን ኢን አድርጉት። ከዛ በኋላ እንደዚህ የሚያማምሩ ቪዲዮዎችን ውስጥ ላይ ታገኛላችሁ ማለት ነው። ስትፈልጉ በቪዲዮ መልክ፣ ስትፈልጉ እነዚህ ባክግራውንድ እያደረጋችሁ የፈለጋችሁ ነገር መስራት ትችላላችሁ ማለት ነው። ለምሳሌ እኔ የሆነ ነገር ልጻፍ ልበላችሁ እስኪ። የሆነ ቤት ብዬ ልጻፍ። ቤት ብዬ ከጻፍኩኝ እዚህ ጋር ሰርች ካደረኩኝ አሁን ቤት ብዬ ልጻፍና ሰርች ዳርግ በአማርኛ ማለት ነው። ቤት ከዛ ቤት ዲዛይን፣ ቤተ ክርስቲያን፣ ቤት አማርኛ የሚላለ ቤት ዲዛይን የሚለውን ልምረጥና ላሳያችሁ። አሁን የቤት ዲዛይን ይሄው ያስመረጠኛል። እያያችሁ ነው በምን አይነት ዲዛይን ነው ያለው የሚለውን ማለት ነው። በቪዲዮ ከፈለጋችሁ ኦኬ፣ በእንትንም ከፈለጋችሁ እንደዚህ፣ በፎቶ ከፈለጋችሁ አሁን በቪዲዮ የሚወረዱትን ላሳያችሁ፣ በፎቶ የሚወረዱትንም አሳያችኋለሁ። በፎቶ ማውረድ ከፈለጋችሁ አሁን ይሄን የመጀመሪያውን ቤት ማውረድ ከፈለጋችሁ ቀጥታ ምንድነው የምታደርጉት? ይሄን ዳውንሎድ እንድታደርጉ የራሱን ቪዲዮውን ትጫኑታላችሁ። ምናልባት ይሄ የእንትን ማስታወቂያ ከሆነ የዚህ ቲሙ ማስታወቂያ ከሆነ ታልፉትና ትወጣላችሁ። ቀጥታ ምን ታረጋላችሁ? ሌላ ትመርጣላችሁ። ለምን? ዳውንሎድ ለማድረግ ስለምትፈልጉ ጋላሪያችሁ ላይ ማለት ነው። ለምሳሌ እኔ አንዱን ላሳያችሁ። ይሄ የቪዲዮ ይመስለኛል። ስለዚህ የቪዲዮ ከሆነ ይሄ እንደዚህ፣ የቪዲዮ ከሆነ ታዩታላችሁ እንደዚህ፣ የፎቶ ከሆነ እንደዚህ ይመጣላችኋል። የቪዲዮም ከሆነ ደግሞ እንደፈለጋችሁ ይመጣላችኋል። ከዛ እኔ ባክል በለውና ትንሽ ለምን በፎቶ ላወርድና ለእናንተ ላሳያችሁ ነው የፈለኩት። ስለዚህ ባክል በለውና ልመለስ። እዚህ ጋር 3 ነጠብጣብ ላይ ይታያችኋል። ዳውንሎድ የሚለውን እጫነዋለሁ። ከዛ ጋላሪ ውስጥ ገብቶ አገኘዋለሁ ማለት ነው። ይሄንን ሌላ በቪዲዮ መልክ ይሄንን ላሳያችሁ። ይሄ ቪዲዮ ነው። አሁን ይሄ ቤት ቪዲዮ ነው። ሽፉ እንዴት እንደምታዩት በጣም ነው የሚያምረው። አሁን ይሄንን ባክግራውንድ አድርጋችሁ ከፊት፣ ይሄን ከኋላ አድርጋችሁ ከኋላ ከፊታችሁ እናንተን ፎቶ አድርጋችሁ ብትፖስቱ ማለት ነው በጣም የብዙ ሰው ተከታይ ይኖራችኋል ማለት ነው። ከዛ ይሄንን ለማድረግ ስትፈልጉ ምንድነው የምታደርጉት? አሁን ይሄንን እዚህ ጋር ትጫኑታላችሁ። አሁን ይሄ እንደማንኛውም ዳውንሎድ የሚል የለው፣ ምክንያቱም ቪዲዮ ስለሆነ ዳውንሎድ አይደረጋችሁም። ቀጥታ ኮፒ ሊንክ ነው የምታረጉት። ኮፒ ሊንክ ካደረጋችሁ በኋላ ትወጣላችሁ። ባክ ብላችሁ ከዚሁ ከአፕሊኬሽኑ ሙሉ ለሙሉ ትወጣላችሁ። ቅድም አሳይቻችኋለሁ ዳውንሎድ እንዴት እንደምታረጉ ፎቶውን ማለት ነው። ጋላሪ ውስጥ ገብቶላችኋል። የዚህ ደግሞ ዳውንሎድ የት ነው የምታገኙት? ይሄን ፒንተረስት ቪዲዮ የሚል አለ። ይሄን አፕሊኬሽን ከፕላይ ስቶር ላይ አውርዱት። ከዛ እሱም ትጫኑታላችሁ ቀጥታ ማለት ነው። ከተጫናችሁት በኋላ ስታወርዱት እንደዚህ ነው የሚወርዱላችሁ። ምንም አያስቸግርም። ምናልባት
አማራጭ ሳይን ኢን አድርጉኝ የሚል ከሆነ የሚላችሁ ከሆነ በጉግል አካውንታችሁ ወይም በክሮም አካውንታችሁ ሳይን ኢን ማድረግ ትችላላችሁ። ሳይን ኢን በጣም ቀላል ነው። ሳይን ኢን እንዴት ማድረግ እንዳለባችሁ ከፈለጋችሁ ቪዲዮ ሰራላችኋለሁ፣ ወይም ደግሞ ቪዲዮ የተሰራ ካለ ዩቲዩብ ላይ ሰርች አድርጋችሁ ማለት ከዛ ዳውንሎድ የሚለውን እጫነዋለሁ። ከዛ እስከ 100 ድረስ ይቆጥርና እንደ ዋይፋችሁ ፍጥነት ነው። አሁን እንደ ዋይፋችሁ ፍጥነት ነው። አሁን እኔ የዋይፋ ፍጥነት ብዙም አይደለም፣ ማሳይ ደካማ ነው። ወረደ አለቀ። አሁን ይሄ ጋላሪ ላይ ተቀምጧል። አሁን በዚህ እኔ የፈለኩትን አይነት ቪዲዮ መስራት እችላለሁ። በእንትን ተጠቅሜ በዚህ በከብከት ተጠቅሜ እኔ ብዙ ጊዜ በከብከት ነው ኤዲቲንግ የማደርገው። አሁን ቀጥታ የምንሄደው ምንድነው ጋላሪ ውስጥ ነው። ጋላሪ ውስጥ ላይ አለ የለም የሚሉን ቼክ እናደርጋለን እኮ። አሁን ይመጣልኛል። ይሄው መጀመሪያ የሰጧችሁ ፎቶ ይሄው ፎቶ ታል የቤቱ ፎቶ፣ ቪዲዮ ደግሞ ይሄው ቪዲዮ መጥቷል። ይታያችኋል። ከቸች ያለ ምርጥ ቪዲዮ ነው የመጣልኝ። ይሄው ቪዲዮ መጥቷል፣ ፎቶም ፈጥቷል። ስለዚህ አሁን ምንድነው የማደርገው? አሁን ይሄንን ኤዲቲንግ ለማድረግ አሁን ይሄንን መፖስት አልችልም። ለምን? ይሄን ስላወረድኩት የሰው ቪዲዮ ነው። ስለዚህ ቀጥታ ከብከት ውስጥ ገባ ምናልባት ይከፍትልኝ ይሆናል። ከፍቶልኛል። ኦኬ አሁንም ከፍተህ የት ጋር ነው? እዚህ ጋር ኒው ፒክቸር የሚለው ኒው ቪዲዮ የሚለው ላይ ነው። ለመለኩ ቤቱን አመጣለሁ በቪዲዮ ፎቶውን ከፈለኩኝ ደግሞ ፎቶውን ካልፈለኩ ደግሞ ቪዲዮውን ከሆነ እዚህ ጋር ቪዲዮ የሚለው ላይ ገባና ይሄንን ቪዲዮ አሁን ቀጥታ ኤዲቲንግ የምትለው የሚለው ላይ ስገቡ እንደነዚህ አይነት ምርጫዎች ያመጣላችኋል። ከዛ እዚህ ጋር አለች ዲስፕሌሽን ነው የምትባለው እቺ ዳብሏ ማለት ነው። እሷን ዳብል አሁን እኔ ቪዲዮን አይደለም ማድረግ የፈለኩት ቪዲዮን ዳብል መተዋለሁኝ። ዳብል ነው የምታሳየው እሷ ራሱ። እሷን ልክ ዳብል እያረኩ ስመታት ምንድነው የምታደርግልኝ? ቪዲዮውን በአሁን ለምሳሌ 1 ሰከንድ ከሆነ 1 ሰከንድ ትጨምርልኛለች፣ 2 ሰከንድ ከሆነ 2 ሰከንድ፣ 3 ሰከንድ ከሆነ 3 ሰከንድ ትጨምርልኛለች። እንደዛ እያለች እየረዘመ እስከ 10 ደቂቃ ወይም እስከ 15 ደቂቃ መስራት የፈለኩትን ቪዲዮ ሰርቼ እወጣለሁ ማለት ነው። ስለዚህ እነዚህ ተጠቅማችሁ በቀላሉ ቪዲዮዋችሁን ያማረ ቪዲዮ መስራት ትችላላችሁ ማለት ነው። ለዛሬ ይዤላችሁ መጣሁት ይሄን ይመስል ነበር። በሚቀጥለው እስከምንገናኝ ቸርን ሰንብት እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።